ኒው ኤጅ ሙቭመንትን የሚከተሉ ሰዎች ኢትዮጵያ ውስጥ የምፈልገው ነገር ምንድነው? ኒው ኤጅ ሙቭመንትና ሎ ኦፍ አትራክሽን ሃይማኖት ነው። መሸወድና መሸፈን አይቻልም። ሃይማኖት ነው። ለምሳሌ አንድ ሰው ዮጋ ሲጀምር ከማጋ ነው የሚገናኘው? በእምነቱ የተቀመጠ ነው። አንድ መንፈስ ይመጣል። ዩኒየን ነው። ዮጋ መጣመድ ነው። ልክ ዮጋውን ሲጀምር አንድ መንፈስ ከሱ ጋር የሚጣመድ አለ። ፌቨሬት ጋድ ይባላል። ኢሽታ ዲቫታ የሚባል ርኩስ መንፈስ ነው። የሄድኩትም የሰማነውም ለበጎ ነው። ማንኛውም ነገር ስትሰሙ ተጠንቅቃችሁ ስሙት፣ ተጠራጠሩ፣ ግን አታስነቁ። ነገሮችን በዘዴ በብልጠት ነው መሆን ያለበት። እድሌ ወስደዋል፣ መተት አድርገውብኛል፣ እርሶ ሴትዮ፣ እርሶ ሰውዬ ምናምን፣ አንቺ ሴትዮ ምናምን ብተው አይባልም። መጀመሪያ ከእግዚአብሔር ጋር ማውራት፣ ከሚመለከተው ከዋናው አካል ጋር ማውራት። የያዝክልኝ አመሰግናለሁ፣ አሁንም የቀረውን ያዝልኝ። አንተ ፈልገህ አገኘኸኝ፣ ተፈልጌ ተገኝቻለሁ፣ አመሰግናለሁ። እምገኝ ሆኜ ስለተገኘሁኝ እድለኛ ነኝ። አንዳንድ ጊዜ ተፈልጎ አለመገኘትም አለ። ሲጠሩ የማይመጡ፣ ሲጠሩ ብቻ ሳይሆን ሄደው ኑ ብሎ ሲጎቷቸው የማይጎተቱ ከመሬት ጋር የተሰፉ ሰዎች አሉ። ከመጠጥ ጋር የተሰፉ፣ ከሴት ጭን ጋር የተሰፉ፣ ከወንድ ማንነት ጋር የተሰፉ፣ ከሱሶቻቸው ጋር የተሰፉ ሰዎች አሉ። ከገንዘብ ጋር፣ ከደብተራ ከጥንቋይ ጋር የተሰፉ ሰዎች አሉ። በፍጹም ቢነገራቸው የማይሰሙ ወደው አይደለም ተይዘው ነው። አሁን እሱ ተጋግዘዋል። ሌላ ሁለተኛ ልነግራችሁ ፈልገው ይጠራራሉ። የመጀመሪያው የዝሙት መንፈስ፣ የዛር መንፈሱ እናትየዋ ላይ የነበረው መንፈስ ወደ አባትየው የሄደው መንፈስ ማለት ነው። አባትየውን ዘማዊ ያደረጋቸውን ቢሆንም ባይሆንም አብሮ ተወልዷል። ያ አብሮ የተወለደው ደግሞ ዛር ሆኖ ልጆቹ ላይ መጣ። ያ መንፈስ ደግሞ እድላቸው እንዲወሰድ ደግሞ ከጎረቤት ደግሞ አገናኛቸውና ባዶ ሆኖ እንዲቀሩ አደረጋቸው። እድል ምን ማለት ነው? እግዚአብሔር የሰጠን ጸጋ ማለት ይመስላል ስታስቡት። የሚወሰድ ሆኖ ሳይሆን ደጋግሜ ነው ይሄን የተናገርኩት። እድሌ ተወሰደ፣ እድሉ ተወሰደ፣ እድልሽ ተወሰደ የሚባለው እንደዚህ ብድጋጎ ውስድ የሚደረግ ሆኖ ሳይሆን ሰይጣን ምን ያደርጋል? ያታልላል። የሚያታልለው እንዴት መሰላችሁ? ደብተራው ጋር ሄደው የሱን እድል እፈልጋለሁ፣ እድሉን በቃ የሱ ቻንስ እኔ ጋር እንዲመጣ እፈልጋለሁ ሲሉት ጊዜ ላቡን አምጣ፣ ምራቁን አምጣ፣ የሆነ ነገሩን አምጣ ተብሎ ይነገረዋል። መስተፋቀርም ከሆነ ምንም ከሆነ እሺ ብሎ ሄዶ ሲያመጣ የሱ እድል ወደሱ የመጣ ነው የሚመስለው። ይሄ ሰው እንደሆነ እንዲያስብ ነው፣ እንደዛ እንዳመጣ እንዲያስብ ነው። ግን ሄዶ ሲያመጣ ሰይጣን አብሮት ነው ያለው። የደብተራው መንፈስ ተልኳል አብሮ ሄዶ ሲመለስ እንደ ገቢር ነው ያ የሚያመጣው። ጸጉርም ይሁን የሚያመጣው ላብም ካራንቴራ ተቀዶ እዚህ ጋር ተቦጭቆ ሊሆን ይችላል። የጡት ማስያዣችሁ ጠፍቶ ሊሆን ይችላል። ፓንት ተቦጭቆ አይጥ ቦጭቆ ይመስል ከስር። በእርግጥ አንዳንድ ጊዜ ላብ ያለበት ቦታ ላይ አይጦች መጥተው ይበሉታል አይደለም? ለምንድን ነው ያ የተፈለገው? እንዲመስል ነው። አይጥ የበላችሁ እንዲመስል እንዳይነቃ ነው። እና ሲያመጣው እድሉን ያመጣ ነው የሚመስለው። ሰይጣንም ደግሞ ያን እንዲመስል ይፈልጋል። እና አመጣሁ ሲል አዎ አምጥተሃል ይለዋል። ግን የዛን ሰው እድል ለምሳሌ 20 አጋንንት ከሆኑ የዛን ሰው እድል የሚዘጉ ግማሾቹ እዛ ይቀራሉ። ለምን? እድሉ ተወሰደ ሲባል የለውማ ያ ሰው። እኔ ለምሳሌ እጄ ላይ ገንዘብ ሌባ ከወሰደብኝ እጄ ላይ ገንዘብ አይኖረኝም። እንደዛ ነው። እድሉ ከተወሰደ ያ ሰው የለውም የለኝም እድል ተወሰደብኝ ብሎ እንዲያምንም ይሄም ደግሞ ወሰድኩበት ብሎ እንዲያይ ነው። ሲያዩት ድክርት ይላል፣ ገንዘብ ያገኛል፣ አያልፍለትም። ምን ይላል? ለምን? ይሄኛው ተቀባይ ሆኗል። በቃ እኔ ነኝ የማድገው። አብረን እንደገም ከሆነ ደግሞ እኩል ነው የሚያድጉት፣ እኩል ይካፈላሉ ማለት ነው። ይሄ አበሻ መንፈስ ግን ከባድ ነው። በአጋንንትም ሆነ እንኳን እኔ ልደግ እሱ ይኮስምን ነው። የመተት አጋንንት ዋና ዓላማው የሰውን ሕይወት የሰውን እድል መንጠቅና በያዘው ነገር ላይ ስውር ጠንቅ መሆን ነው። መተት ያለበት ሰው ያለውን ቁሳዊ ነገር ከማጣቱ ባሻገር ራሱን በራሱ ማንነት ባልሆነ ቦታ ሊያገኝ ይችላል። መተት የተደገመበት ሰው እድሉን ብቻ ሳይሆን በአጋንንታዊ ውጫዊና ውስጣዊ ተጽዕኖ ቅድስናውን፣ ጸጋውን፣ ክብሩን ሊያጣ ይችላል። ምናልባት ይህ እንዴት ሊሆን ይችላል ልንል እንችላለን። ግን በመተት አጋንንት የተያዘ ሰው ከሚያስባቸው እስከሚተገብራቸው ነገሮች ሁሉ በራሱ ነፃነት ሳይሆን በአጋንንቱ ግፊት ነው የሚከውነው። የመተት አጋንንት አንዱ ክፉ ጠባዩ የተመተተበትን ሰው በማንኛውም ህይወቱ ተስፋ ያስቆርጠዋል።
የተመተተበት ሰው ተስፋ ሲቆርጥ በመተት አጋንንት ሸፍጥ አልባሌና የማይመጥነውን ነገር ሊያደርግ ይችላል። ለምሳሌ በመተት እድሉን፣ ዕውቀቱን፣ ሀብቱን፣ ንብረቱን የተነጠቀና ያጣ ሰው በቀላሉ ለመጠጥ ሱስ ሊጋለጥ ይችላል። ሁሉን ነገሩን ያሳጣው አጋንንት እንዳይታወቅበት ሰውየውን በመጠጥና በተለያዩ ሱስ ውስጥ ሊደብቀው ይችላል። እንደዚሁ በመተት የእጮኝነትና የትዳር ህይወቱን የተነጠቀ ሰውም አጋንንቱ ተስፋ ያስቆርጠውና ወደ ዝሙት ህይወት ውስጥ ይከተዋል። ተነጥቆ ሰላም ረፍታችን ላያድን ላይፈውስ ጽድቃችን ተጥለን ስኖር በሞት በደም ወጣን አርነት በደም ወጣን ነፃነት። ከፍ እያለች ነው። ኢኮኖሚስት እኮ ለሀገራችን በጣም አስፈላጊ ነው። ግን እንዴት ነው አንተን እንዲህ አይነት እንደው ዝም ብሎ እንደው መድፈር አለ እንደ ሰው አገባኝ እኔ ስለ እናንተ ሀገር ምን አገባኝ? ስለ እናንተ ሀገር ለምንድን ነው ትንሽ ትምህርት የተማሩትን ሰዎች መታጠቀም? እነሱን ጭንቅላት እንጠቀማለን ወይ እንጠቀማለን። ለምን? ለማጣመምም ወዳልሆነም ለመምራት ያልሆነ መልእክት ለማስተላለፍም ህዝቡን ለማሳሳትም በጣም ይጠቅሙናል። ደደብ ምን ይሰራልናል? ይህ ቴክኖሎጂ በጣም እየጠቀመን ነው በአሁን ሰዓት። ለምን? እንደ ወጣቱ ኢንተርኔት ላይ ተጥዶ አይደል እንደሚውለው? ተጥዶ ነው የሚውለው። በቀላሉ እንገባለን፣ ሲመሰጥ እንገባለን፣ በተመሰጠው ልክ እንገባለን። ስለዚህ ብዙ አትደክሙም? አንደክምም። ድሮ ነበር፣ አሁን ምንም በቃ ተቀላቅሏል። ከኛ ጋር ሰው ተጠቃሚው በዝቷል። የምኑ? የኛ አገልግሎት ፈላጊው ስለበዛ ዘና ብለን ቁጭ ነው። ትእዛዛችን ከፍ 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 ማድረግ ነው። ማን ያውቀናል? ቆይ ባህሪ መስላና እንደምንኖረው አንድ ቋንቋ ሲማሩ እንማራለን። የተማሩት እንኳን የሚያስቡትን እኩል ነው። አእምሮ ከተቆጣጠርክ እኮ ትምህርቱ ሁሉ ወደኛ ነው የሚገባ። ኤቭሪቲንግ በምስጋና ነው። ቅድስና አትወድም? እኔ በብስጭት የተሞላ ዓለም እንዲመሩ ነው የምፈልገው። ሁሌ የምን ማመስገን አይሆንም። ሁሌ እየየ ነው የምፈልገው። እየየ ሁሌ ብሶት ይወዳል ደግሞ ኢትዮጵያ ሕዝብ ብሶት። ወይ ኢትዮጵያ ሕዝብ ብሶት ይወዳል። እሷማ እግዚአብሔር ይመስገን እላለሁ ዘወትር፣ እግዚአብሔር ይመስገን እላለሁ ዘወትር፣ ስከፋም ስደሰት ሳለሁ በዚህ ምድር። ይፈርዱ ነበር እናታችን ይፈርዱ ነበር። እንዴ ሳይ ይፈርዱ ነበር። ምን እያሉ? እኔ እንግዲህ ያዩትን ይፈርዱ ይናገሩ ነበር። በእነዚህ አይነት መንፈሶች የምንኖረው ኑሮ እና ያሳለፍናቸው ዘመኖች አቅጣጫቸውን ስተው ሌላ በሆኑ የሚያስገርም አይደለም። ስንት ዓመት ፈረዱ ግን? አረ ወደ 50 ዓመት ይሆናቸዋል። እኔ እንኳን ተገባው 30 ዓመት ሆነኛል። 50 ዓመት ሙሉ? አዎ። ሰዎች ይመጣሉ? ይመጡ ነበር። ብዙ ሰው ይመጣ ነበር። አሁን ተከለከልን፣ ግን 7 ዓመት ሆኖናል። ልጆቼ እንኳን ይዳኑ። እኔ አንዴ ተነክሬያለሁ። ልጆቼን እንኳን ይዳኑ። ቤትም ያሉት ውጭም ያሉት ሁሉም በሽተኞች ናቸው። የሚገርም ነው። እነዚህ ዛሮቹን መጥሪያ ነው። አልፈርድ ሲል ወይም ደግሞ ሐሳብ አላመጣ ሲል ሲደረግለት